አለይኩም ወራህመቱላሂ ወበረካቱ። ሙስሊማት ወንድሞቼ እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። እዚህ ጋር አንዲት እህታችን ደግሞ ወላሂ እኔ በጣም እከታተልሃለሁ ያልከውን ሁሉ ተጠቅሜ ከባድ ለውጥ አግኝቼበታለሁ አላህ ይጨምርልህ ትላለች። አልሐምዱሊላህ እንኳን ተሻለሽ እላለሁ። ከዛ በተረፈ ደግሞ አንዲት እህታችን በውስጥ መስመር በአላህ እንዳታልፈኝ እኔ ከማጸኔ ፈሳሽ ይፈሰኛል ግን ህመም የለውም ብዙም አይደለም ግን ፈራው ከባድ እባክህን አደራ መልስልኝ በጣም ጨንቆኛል ትላለች። አብሽር ምንም የሚያስጨንቅ ነገር የለውም ኢንሻአላህ ለዛም ይሁን ዛሬ እሰራላችኋለሁ ማለት ነው። የማጸን ኢንፌክሽን ያለባችሁ ሰዎች ከመውለዳችሁ በፊት ከወለዳችሁ በኋላ የምትጠቀሙትን ነገር ነው የምነግራችሁ። እዚህ አረቦች ማለት ነው በጣም የሚጠቀሙትን ነገር ነው የምነግራችሁ። የቀይ ሽንኩርት ሾርባ ማለት ነው። የቀይ ሽንኩርት ሾርባ ነው የምታዘጋጁት። አዘገጃጀቱን እንዴት አድርጋችሁ እንደምታዘጋጁ አሳያችኋለሁ። ምክንያቱም ይሄ የማጸን ፈሳሽ የሚበዛባቸው ሰዎች አሁን ከወሊድ በኋላ የማጸን ፈሳሽ የሚበዛባቸው ሰዎች አሉ። ለዛ ነገር እንዳለ በቃ ጠራርጎ ነው የሚያወጣላችሁ። ይህንን ነገር ቢያንስ እስከ 15 ቀን ድረስ በተከታታይ የምትጠቀሙት ጠዋትና ማታ የምትጠቀሙት ከሆነ እንዲሁም ምሳ ከበላችሁም በኋላ ችግር የለውም በየትኛውም ሰዓት ብትጠቀሙት ማለት ነው። የምሰራው የቀይ ሽንኩርት ሾርባ ማለት ነው ለሴትም ለወንድም ነው የሚሆነው። ምክንያቱም ይሄ እዚህ ጋር የተከማቸ አክታ ያለባችሁ ሰዎች አላችሁ አይደለ? ለዛም ይሆናል። ይሄ ሳልም ያለባችሁ ሰዎች ለዛም ይሆናል። ደግሞ በተለይ ደግሞ እርጉዝ የሆናችሁ ሴቶች ቢያንስ ከ1 ወር እስከ 3 ወር ባለው ድረስ ማለት ነው ሁሌ ምሳ እየበላችሁ ይህን የቀይ ሽንኩርት ሾርባ የምትጠቀሙ ከሆነ ማህፀናችሁን አሪፍ አድርጎ ነው የሚያጸዳላችሁ። ከዚያ በኋላ ያለውን ማለት ነው ልጁ ንጹህ የሆነ ማህፀን ውስጥ ነው የሚቀመጠው እና በጣም አሪፍ ነገር ነው። አረቦች ቢያንስ እስከ 3 ወር እስከ 4 ወር ድረስ ማለት ነው ይህንን ነው የሚጠቀሙት። ልክ ባረገዙ በየመጀመሪያ ወር ላይ ይጀምራሉ። ከዚያ እስከ 4 ወር ድረስ ይጠቀሙታል። ከዚያ በኋላ አቁመው ልክ በወለዱ በመጀመሪያው ቀን መጠቀም ይጀምራሉ ማለት ነው። እና ምን ልላችሁ ነው ይሄ አሁን የምሰራላችሁ ነገር በጣም የሚጠቅም ነገር ነው። ተጠቀሙ ትላለው። ለሁሉም ሰው የሚጠቅም ነገር ነው። ለወንድም ለሴትም የሚጠቅም ነገር ነው። እና አሰራሩን እንዴት አድርጋችሁ እንደምትሰሩት አሳያችኋለሁ። ሌላው ደግሞ ማለት ነው እባክን ለሳይነስ ስራልን፣ እባክን ለኩላሊት ስራልን ምናምን እያላችሁ የምትጽፉ ኮሜንት ላይ ማለት ነው እኔ ቪዲዮ በጣም ብዙ ቪዲዮ ሰርቻለሁ ማለት ነው። እዚህ ቲክቶክ ላይም አለ ዩቲዩብ ላይም አለ። እየገባችሁ ተመልከቱ እሺ። እና ከዛ በተረፈ ደግሞ አሁን ቀይ ሽንኩርቱን አዘጋጅቻለሁ። እንዴት አድርጌ እንደምሰራ አሳያችኋለሁ። ተከታተሉኝ እላለሁ ኢንሻአላህ ቢዝኒላህ ተዓላ። እንግዲህ ያው ዛሬ ስራው በጣም ነው የሚበዛው። አላኩል ያህል እናንተ ተጠቀሙ ብቻ ሊወጅላሂል ከሪም። እኔ የምሰራው ለአላህ ብዬ ነው የማገለግላችሁ። ሌላ ምንም ነገር ከእናንተ አልፈልግም። በስ ጀስት ዱዓ አድርጉልኝ። ብስሚላህ መጀመሪያ ሽንኩርቱን እንጨምራለን። ችግር የለውም ሽንኩርቱን የፈለጋችሁትን መጨመር ትችላላችሁ። ከዚያ ውሃ እንጨምራለን። ችግር የለውም። እኔ ግን ብቻዬን ስለሆንኩኝ የሚበቃኝን ያህል ውሃ ብቻ ነው ጨምራለሁ። እንከድነዋለን። ከዛ ሰዓታችንን እንከፍትና እንጠብቀዋለን። ያው እንትን እስኪል ድረስ ማለት ነው ሽንኩርቱ ለመፈጨት እስኪደርስ ድረስ ቢያንስ አንድ 10-15 ደቂቃ ጠብቁት። ከዚያ በኋላ ሲደርስ በማሽን እንፈጨዋለን። አሳያችኋለሁ። መጨረሻ ላይ ግን ጥንጥዬ ጨውና ጥንጥዬ ከሙን ብቻ ነው የምትጨምሩት። ከዚያ ልክ ልታወጡ ስትሉ ይሄ የሚሸተው ኩዝበራ አለ አይደለ? ዲምብላል የሚባለው የዲምብላል ቅጠል የሚባለው እኛ ሀገር እሱን ልታወጡ ስትሉ ነው የምትጨምሩት። አሳያችኋለሁ ሲያልቅ። እሺ እንግዲህ አሁን ደርሰዋል። በማሽን እንፈጨዋለን። እሺ ከመፍጨታችን በፊት ትንሽ ከሙን እንጨምራለን።
ተፈጭቶ አሁንም አሪፍ ሆኗል ማለት ነው። አሁን ያው ተፈጭቷል። በቃ ጥንጥዬ ጨው እንጨምራለን። ከዛ ፍልፍል አስወድ ትንሽ በቃ አሁን ተዘጋጅቷል። እሺ ከዚህ በኋላ በቃ ያው እንግዲህ ሾርባው ተዘጋጅቷል። ከዛ መጨረሻ ላይ ይሄን ትጨምራላችሁ። እንደዚህ እያዘጋጃችሁ መጠጣት ነው። እንደ እድል ሆኖ እንግዲህ አሁን የሚስት አለርጂክ አለብኝ። ሚስት ቢኖረኝ ማለት ነው ይህንን ነገር ነበር በቃ ካረገዘችበት ቀን አንስቶ ቢያንስ እስከ 4 ወር ድረስ ይህን እየሰራው ነበር ማጠጣት። እንደ እድል ሆኖ እንግዲህ ያው ለሚስት አልታደልኩም ነው የሚባለው እና ብስሚላ እና በጣም ነው የሚጣፍጠው። እየሰራችሁ ጠጡላለሁ። ማሻላ በሉ ደግሞ እሺ። ደስ የሚለው ምን እንደሆነ ታውቃላችሁ? በእናንተ ሰበብ አንዳንድ ነገሮችን የምሰራቸውን ነገሮች እጠቀማለሁ እና አሪፍ ነው። ለራሴ ብዬ ግን አልሰራውም። ምን አለ በርከት አድርጌ በሰራው እስኪ ጠግብ ጠጣ ነበረ እና ሰላም አለይኩም መልካም